ሰላም ጤና ይስጥልን ወደ ቻናላችን ቤተሰቦች እንዴት ሰነበታችሁ? የማህበራዊ የጤና መድን ሁኔታ ምን ላይ ደርሷል የሚለውንና በተለይም ደግሞ የአገልግሎቱን ለማስጀመር ያለውን ሂደት ሰሞኑን የጤና ሚኒስቴር ለክልሎች ያስተላለፈው ሰርኩላር አለ። እሱ ምን ይመስላል የሚለውን በዝርዝር የምገልጽላችሁ ይሆናል ማለት ነው። ከዚሁ ጋር ተያይዞ እንግዲህ ከመስከረም 1 2018 ጀምሮ የማህበራዊ የጤና መድን ለሁሉም የጤና ሴክተር ሰራተኛ አገልግሎት መስጠት መጀመር አለበት ተብሎ መመሪያ ወጥቶ እንግዲህ ተግባራዊ ለማድረግ ቅድመ ዝግጅቶች በተለይም ከምዝገባ ጋር ተያይዞ እንዲሁም ደግሞ መረጃዎችን የማደራጀት ስራዎች ምን ደረጃ ላይ እንዳሉ እንግዲህ በግልጽ ተቀምጧል ማለት ነው። ከዚሁ ጋር ተያይዞ እንግዲህ እያንዳንዱ ተቋማት መረጃዎችን የማደራጀት በተለይም ደግሞ በሶፍት ኮፒና በሶፍትዌር የማስገባት እንዲሁም በሃርድ ኮፒ የማጠናከር እስከ ህዳር 30 ድረስ እንዲጠናቀቅ እንግዲህ ቅድመ ሁኔታዎች በተለይም የዝግጅት ምዕራፉ እንዲያልቅ አቅጣጫ ተሰጥቶ ነበረ። ነገር ግን በተለያየ ምክንያት እስከ ታህሳስ 30 ያልተመዘገቡ ሁሉም የጤና ሴክተር ሰራተኞች መመዝገብ እንዲችሉ እንዲሁም ደግሞ ከታህሳስ 30 በኋላ ከአዲስ የመንግስት ሰራተኞች ውጪ ሌላ ነባር ሰራተኞች መመዝገብ እንደማይችሉና እስከዛ ድረስ አጋጣሚውን መጠቀም እንዲችሉና ይህን ኦፖርቹኒቲ እንዲጠቀሙ አቅጣጫ ተቀምጧል ማለት ነው። ከዚህ ጋር ተያይዞ እንግዲህ መዘግየቶች ቢኖሩ ክልሉ ያዘገየው ክልል ተጠያቂ እንደሚሆንና ከዛ በኋላ ለሚፈጠረው ክፍተት ራሱ ተቋሙ ተጠያቂ እንደሚሆን ተቀምጧል ማለት ነው። ከዚህ ጋር ተያይዞ እንግዲህ የኢትዮጵያ ጤና መድህን ኤጀንሲ የውል በገባበት መሰረት አገልግሎት መስጠት እንዲችል ከጥር 1 ጀምሮ የክፍያ ሁኔታዎችን እንዲያስተካክልና ተቋማት ደግሞ ለስታፍ ወይም ደግሞ ለጤና ሙያ ሰራተኞች አገልግሎት መስጠት እንዲችሉ የክሊኒክ እንዲሁም ደግሞ እንዳጠቃላይ የባለሙያና ሙሉ ሴታፖችን እንዲያመቻቹ አቅጣጫ መሰጠቱንና የጤና አገልግሎት ሰራተኞችና የጤና ሴክተሩ ያ ማለት የአገልግሎት ተቋማት ውል በመፈራረም ከ2018 ጥር 1 ጀምሮ ተግባራዊ እንዲሆን እንግዲህ አቅጣጫዎች ተቀምጧል ማለት ነው። ከዚሁ ጋር ተያይዞ እንግዲህ ምናልባት የጤና ባለሙያዎች ሊሆን ይችላል ሌሎች የጤና ሙያ ሴክተር ሰራተኞች ያልተመዘገባችሁ ካላችሁ ይህን ኦፖርቹኒቲ እንድትጠቀሙት ግላዊ ምክራችንን ለመለገስ እንሞክራለን። እነዚህ አይነት ኦፖርቹኒቲዎች ምናልባት የረጅም ጊዜ ጥያቄዎቻችን ስለነበሩ እነዚህን ተግባራዊ እንድናደርግ ለማለት ነው። ለነበረን ቆይታ አመሰግናለሁ። መልካም ጊዜ